ሱባኤ ገብቼ ያየኋቸው ህልሞች ኢትዮጵያ በጣም ከባድ ሁኔታ ውስጥ ነው ያለችው። አስታራቂ ሽማግሌ ያጣለች። ዓለማችን ላይ ትልቅ ችግሮች ይደርሳሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይርጋለም ቅድስት አርሴማ 3 ቀን ሱባኤ ቆይቼ የመጣሁበት ሂደት ነው ያለው። በዚህ በ3 ቀን ሱባኤ ውስጥ ላይ ያየሁት መናገር ግዴታ የሆነብኝ ነገር ነው ያለው። ግዴታውን ባልናገር ደስ ባለኝ እና ሱባኤን ጨርሼ የመጣሁት ሐሙስ ዕለት ነው የገባሁት ቤቴ። ሐሙስ ዕለት ነው ላለመናገር ብዙ ነገር ጣርኩኝ፣ ግን ውስጤ ደስተኛ አይደለምና ጭርፍ አድርጌ ልንገራችሁ ብዬ ነው። በሱባኤ ውስጥ ላይ 2 ትላልቅ ነገሮችን ያየሁት። ከዛም ውስጥ ላይ አንደኛው በሀገራችን በኢትዮጵያ ብሎም በዓለም ያለውን ነው። ሁለተኛው ደግሞ ተወልጄ ካደግኩበት አገር ላይ ትልቅ ሰው የሆኑ አባት አሉ። በነዛ ነው ያየሁት። በእርግጥ እውነት ለመናገር እዛ ሱባኤ ሄድኩበት ትልቁ ዓላማ በመልአኩ ቅዱስ ሚካኤል ቤተክርስቲያን እየተሰራ ያለበት ሂደት እንዳለ ያው ታውቃላችሁ። ለዛ ቤተክርስቲያን ማሰሪያ አስተዋጽኦ ያደረጉ ወንድሞችና እህቶችን ጸሎት እስከና ኃጢአቴም ቢሆን በጸሎት ላስባቸው፣ እንዲሁም ደግሞ በጸሎታቸው አስቡኛሉ ወንድሞችን ለቅዱስ ሚካኤል ብቻ አይደለም ለቅዱስ ገብርኤልም ለእመቤታችን ለመድኃኔዓለም እና ለተለያዩ ቦታዎች ላይ እገዛ ያደረጉ አሉና የነዛን ክርስትና ስሞችን ስብስብ አድርጌ ይዤ ሄድኩበት ሂደት ነው ያለው። እንዲህ እንደምታዩት እንዲህ አድርጌ ነው እንዲህ ሰብስቤ ነው የሄድኩትኝና እዛ ላይም ደግሞ የተወሰነ ደግሞ በቤታቸው ችግር ኖሮ ምንም እርዳታም ሳያደርጉ ችግር ኖሮባቸው እባክሽ በጸሎትሽ አስቢን ያሉን ቤተሰቦች ስለነበሩ እነሱን አንድ ላይ ሰብስቤ ነው አሁን ባሳያችሁ መሰረት ይዤ እስኪ የ3 ቀን ሱባኤ ልግባ በዚህ ጾም አልኩና ሄድኩኝ። ሱባኤ ሰኞ ልገባ አርብ ጀምሬ እቤት መጠየቅ ጀመርኩኝ። መንገዱ ቀና እንዲሆንልኝ እንዲሁም ደግሞ ሱባኤ መልስ ያለው ሱባኤ እንዲሆን በባዶ እጅ እንዳልመለስ። ልጅ እናት ቤት ሄዶ ባዶ ቤቱን አይመለስም አይደለም። ልክ እንደዛ ሁሉ እኔም ሄጄ ከንቱ ለፍቼ ከአዲስ አበባ ይርጋለም ማለት ታውቁታላችሁ፣ በጣም ሩቅ ነው ደቡብ ክልል። በሐዋሳ ከተኬደ ከሐዋሳ 100 ኪሎ ሜትር ካልተሳሳት 100 ኪሎ ሜትር ይሆናል። ቀጥታ እዚህም ደግሞ ጠዋት 12 ሰዓት ነው የሚወጣው እንጂ እዛ ላይ ከተደረሰም ደግሞ ቀጥታ ይርጋለም አለና ሩቅ ነው። ለዚህ ነው ባዶ እጄን ሄጄ እንዳልመለስ ብዬ ቀድሜ ነው የምጠይቃትና ከዛ አርብ ዕለት ጀመርኩኝ። በጣም የሚገርማችሁ መልስ መመለስ ጀመረች። ከዛም ይሄ ብቻ አይደለም፣ ማክሰኞ ዕለት ደግሞ በጸሎትሽ አስቢኝ ያለች አንድ እህታችን ወንድሜና አባቴ መነጋገር ካቆሙ ከ20 ዓመት በላይ ሆኗልና እባክሽ እስቲ በጸሎትሽ አስቢኝ ቤት ውስጥ ያለውን ነገር ሁሉ በግልጽ የነገረችን እህት አለችና፣ ይቅርታ እንግዲህ እህታችን ለሌላው ተምሳሌት እንዲሆን ነው መናገር ግዴታ የሆነብኝ። ያው ስምሽን አልጠራም ቤተሰብሽን አልጠራምና ከዛ ማክሰኞ ዕለት እርቅ ተፈጥሯል። ከወጣ በኋላ ነው የነገረችኝና እሁድ ዕለት ትልቅ ተአምር ተፈጸመ። ከዛ ማክሰኞ ዕለት ደግሞ እነሱ ታርቀዋል። እኔ ማክሰኞ ዕለት ምን ላይ ሱባኤ ላይ ነኝ እና እናታችን ቅድስት አርሴማ ቶሎ መልስ መላሽ እስከና ኃጢአታችን ቢሆንም ብንሄድባትም ልጅ እናቱ ቤት ሄዶ ባዶ እጁ እንደማይመለስ ሁሉ ሰማዕቷ ዘንድ ተኪዶም ያለ መልስ መምጣት አይቻልምና መልስ ገና ነው እዛ ሳልሄድ እዚህ ጀምራ መልስ መስጠት የጀመረችበት ሂደትን ሳየው በጣም ጽብ ድንቅ የሆንኩበት ነውና የሚገርማችሁ ወንድማችን ፍስሐ ጊዮርጊስ የቅድስት አርሴማን በየወሩ የሚዘክር እሱ ነው። እመብዙኃን ከነ ልጇ ሄዳ ታምሯት ተስራ በጣም ጠንካራ የሆነ ልጅ በእምነቱ ጠንካራ። እውነቴን ነው የምላችሁ፣ አንድ ሰው በጸሎቱ አስቡኝ ስላለ ብቻ አይደለም ያ ሰው በእምነቱ ጠንካራ መሆን አለበት ቶሎ መልስ ለማግኘት።
በየወሩ ነው ሰማዕቷን መዘክርለት እየላከ ማለት ነው። እና እሱ ጋርም ትልቅ ተአምር የሆነ ነው። ይህንን ልላችሁ የፈለኩት ስሟን ጥሩ፣ ስሟን የትም ሆናችሁ ጥሯት። በቀዝቃዛ ውሃ ጥሯት። በቁርጥ አይደለም፣ በትልቅ ነገር አይደለም፣ በቀዝቃዛ ውሃ ባላችሁ ነገር ስሟን ጥሯትና እቤታችሁ አስገቧት። ስለ ቅድስት አርሴማ ባይዘው ለኔ ቢጤ ዘክሩልኝ ተብሎ ሲላክ ስዘክር ስለ ቅድስት አርሴማ ብሏል ፍስሐ ጊዮርጊስ። ስለ ቅድስት አርሴማ ብላለች ወለተ ማርያም እያልኩ ነው የምዘክረው። የዛን ጊዜ ምን ይላል? ቅድስት አርሴማ ትስጥልን እያሉ የዛን ሰው ክርስትና ስም የጠራ ነው ያንን ሰው ነው የሚለው እንጂ ዝም ብዬ ጅው ብዬ ሂጅ ስለ ቅድስት አርሴማ ብዬ አልዘክርም። እንደው ፍስሐ ጊዮርጊስ በሚያውቀው ሰማዕቱ አሁንም የልብህን መሸት ሁሉ ትፈጽምልህ። ቃል የለኝም። ያው እኔም ማውቀው ነገር እንዳለ ሆኖ ቃል የለኝም። አሁንም አልረካሁኝም። እውነት ለመናገር ምንም አልረካሁኝም። ለምን በቃ ሰማዕቷን የሚጠሩ ሰዎችን ሳይ ለነሱም ያለኝ ፍቅር ልነግራችሁ አልችልም። በቃ የሰማዕቷን ታምር ከቤት የሚያስገባ ሰው የታደለ ነው። ስለ ቅዱስ ገብርኤል፣ ስለ ቅድስት አርሴማ እየተባለ ሲዘከር፣ ስለ ቅዱስ ሚካኤል እየተባለ ሲዘከር ብዙ በረከቶችን ነው የሚገኘው። ብዙ በረከቶችን ታገኛላችሁ። ጥሯቸው፣ ቤታችሁ አስገቧቸው። እናንተም በመንፈሳዊ ሕይወት በርቱ፣ ጠንክሩ። ነገሮቻችሁ የተቋጠሩት ነገሮች ሁሉ እንዲፈቱላችሁ እናንተ በክርስትና ሕይወት በተቻላችሁ መጠን ጠንክሩ። ለአምላከ ቅድስት አርሴማ ክብር ምስጋና ይድረሰው። እናታችን አሳርጋ ሲፈታ ችግር ሲፈታ ማየትን የመሰለ ደስታ የለምና ደስ ብሎኛል። ይሄ ደስ ብሎኝ ግን የወንድሞቻችን የእህቶቻችን ችግር በመፈታቱ ደስ ቢለኝም ያው ደግሞ በዛ ውስጥ ላይ ገና ያልሰማሁት ነገርም እንዳለ ሆኖ በጸሎትሽ አስቡኝ ያሉት ውስጥ ላይ ምንም ያልሰማሁት ነገርም እንዳለ ሆኖ እነዚህ የሰማሁት ነው ያልሰማሁት እንዳለ ሆኖ ከሰማሁት ውስጥ ላይ ግን የአራት ሰው ቤተሰብ ነው ይዤ ሄድኩትኝ። ከአራቱ ቤተሰብ ሁለት ቤተሰብ ደውሎልኝ መልካም ነገር እንደነበረ መረጃ ሰጥቶኛል። እግዚአብሔር ይመስገን። የሁለቱ እስካሁን ምንም የሰማሁት ነገር የለም። ይሁን እንጂ ያው ይሆናል፣ ጊዜውን ጠብቆ ይሆናል። ትግል ይጠይቃል። አጋንንት ጋር ያለን ትግል በጣም መጠንከር አለብን። ለዛ ነው እኛም ራሳችን መጠንከር አለብን የሚለውን ያስቀመጥኩትና ምንም ይሁን ምንም ግን ሰላም ይኖራል። ሰላም እንደሚኖር ደግሞ 100% እርግጠኛ ነኝና ተደስቼ እንደተመለስኩት ሁሉ የተከፋሁት ነገር ደግሞ ገጥሞኛል። ምንድነው የተከፋሁት? እውነት ለመናገር ስለ ሀገራችን መጸለይ ያስፈልጋል። ስለ ዓለም በሙሉ ስለ ሀገራችን እንጸልይ። እኔ ያንን ህልም አይቼ በጣም ህልሙ ከባድ ስለነበር መፍታት አልቻልኩም እና ይሄ በቃ ውስጤ ደስተኛ አይደለም። ጨረስኩት። የ3 ቀን ሱባኤ የ13 ቀን ሱባኤ ነው የሆነብኝ። በቃ ጊዜው አልሄዳልና በቃ ያንን ነገር ወጥቼ እስከምጠይቅ በጣም በሚገርም ሁኔታ ማለት ነው። ከዛ ወዳው እንደወጣሁኝ ጠየቅኩኝ። ትልቅ ሰው ጠየቅኩኝ። ስጠይቅ ተፈታ። በጣም ደነገጥኩ። አሁንም በቃ ሌላ እንዲሆንልኝ ፈለግኩኝ። እሳቸው በፈቱልኝ መልኩ እንዳይሆን ፈለግኩ። አንዳንዴ የሚመለስላችሁ መልስ ሌላ ሲሆን ያ ባይሆን የምትሉት ነገር የለም። ልክ እንደዛ አይሆን ብዬ ሌላ ጋር አሁንም ደወልኩኝ። ማዘር በጣም ጸጋው አላትና ማዘር ጋር ደወልኩኝ። ስደውል ማዘር የፈታችውና አባ የፈቱት አንድ ሆነብኝ። እናቴ ደውልልሽ ሰው ነበር እንዲያልኩ በቃ ምን ነው አለ። አይ ምንም ከፋኝ አልኩ። አይዞሽ በርቺ። በጣም የሚገርማችሁ አገራችን ላይ ኢትዮጵያ ላይ መጀመሪያ ይሄ ችግር እንደሚመጣ አይቼ ነበር። ያንንም አይቼ ማን የፈታልኝ? እናቴ ናት። እናቴ ፈታልኝ። ከሐሙስ ዕለት
ፈታልኝ። ቅዳሜ ቀን 12 ሰዓት ተከበው ነበረ ቤተሰብ ጋር በቃ ጀመረ። መተከል ዞን ቤንሻንጉል ጉሙዝ ክልል መተከል ዞን ላይ በግሊደር የተቀበረ ሰዓት የዛን ጊዜ የነበረ ረብሻ ሀገራችን ላይ ሲጀምር ረብሻው አይቼ ፈታችልኝ እናቴ ነበረች። በቃ መላ ወይ ኢትዮጵያ ላይ ችግር ይመጣል እዛ ውስጥ ላይ ምንድን ያለች እዛ ውስጥ ላይ ስጋ ዘመድሽ ይጎዳል ነበር ያለች በዛ ሰዓት። እውነትም ያጎት ልጅ ያክስት ልጅ በቃ እንደዚህ ሌላው ዘመድ የሚባል ቁጥርና ተውት ብዙ ሰው ተጎዳ። እና አሁን ከበድ ያለ ነገር ነውና የለም እኔም ራሴ እግዚአብሔር የሰጠኝ ጸጋ ነው ፈታቸው። ይሄን ግን አልቻልኩም፣ በፍጹም አልቻልኩም። ምንም መርታት አቃተኝና በዛ መልኩ ፍቱልኝ ብዬ ስናገር የእናቴም የእሳቸው ያባን ተመሳሳይ ሆነና በጣም አዘንኩ። ስለ ኢትዮጵያ እናልቅስ፣ ስለ ዓለም እናልቅስ። እግዚአብሔር ምስክሬ ነው። ስታይ በጣም ቆሻሻ ሰው ነኝ፣ ግን ምንም ማድረግ አይቻልም። እግዚአብሔር ያመጣው እኮ ለኃጥአን እንጂ ለጻድቃን አይደለም አላ። ስለዚህ ለጻድቃን ሳይሆን ለኃጥአን ስለመጣ እኔ ኃጢአተኛ ስለሆንኩ ሁሌም ከኔ ጋር ከኃጢአተኛዋ ጋር ነው ያለውና እኔ በዛ ነው ለኔ ጥንካሬ የኔ ጥሩ ሰው ሆኜ አይደለም። አስታራቂ ትልቅ ሰው እንዳጣች ትልቅ ሰው አጣለች። ከባድ ነገር እየሆነ ያለበት ሂደት አለና ፊታችን ላይ ያለው በሀገራችን ላይ የት የሚመጣው እየሆነ ያለው ጥሩ አይደለም። አሁንስ ቢሆን ጥሩ ነበረ ወይ ልትሉኝ ትችላላችሁ። እኔ እንግዲህ ምን አይነት የከፋ ደግሞ ኑሮ እንደሆነ አላውቅም። ምንም አውቀው ነገር የለኝም ምን የከፋ ነገር ኑሮ እንደሆነ። ግን ግልጽ አድርጌ የምነግራችሁ ጥሩ ነገር እንደሌለ ነው ታዘብኩት። ያየሁትም የተፈታም ነገር እሱ ነው። እንደ ሀገር እንደ ኢትዮጵያ ብሎም እንደ ሀገር እንደ ዓለም ጥሩ ነገር በጣም የለም ወደፊታችን ላይ ያለው። ሰኞ ገባሁኝ፣ ማክሰኞ ዕለት ማታ ይሄን ህልም አየሁ። ግን በጥቅሉ በዛ ሰዓት ላይ የታየኝና ፍቹን ሲፈታ ምንድነው ሀገራችን ኢትዮጵያ ብሎም ዓለም ላይ ከባድ ነገሮች እንደተደቀኑ ከባድ ነገሮች እንደሚኖሩ ያንንም ከባድ ነገር አስታራቂ ሽማግሌ እንደጠፋ በጣም ሀዘን እንደሆነ ነው የተፈታልኝና ሁላችንም እስከነ ኃጢአታችን እስከነ ክርፋታችን ተንበርክከን እግዚአብሔርን ለምነው ይሄንን ጊዜ ዝቅ አድርጎ እንዲያወጣን የሚለው ነው። ሌላው ሁለተኛው ደግሞ ያሳዘነኝ ሀገራችን ላይ የሆኑ አባት አሉ፣ ትልቅ አባት ናቸውና እሳቸው እኔ ማውቀው ነገር አልነበረኝም። ምክንያቱም ያልነበረም ስላችሁ ማንኛውም የሚወራው ወሬ እኔ በመረጃና ማስረጃ የሌለን ትክክል ነው ብዬ አላምንም። ይሄ ራሴ ባህሪ ነው። ግን ምን እየተባለ ይወሩ ነበር እሳቸው በቃ ሀገሪቱ ላይ ያለ ወጣት እሱ ባለበት ሀገር ላይ ያለው ወጣት እንዳይወጣ ቁም ነገር ላይ እንዳይደርስ በጣም መድኃኒት የሚያደርግ አባት ናቸው ነው የሚባለው። ክፉ ስራ ምግባረ ክፉ የሆነ አባት ነው እየተባለ ነው እየተወራ የነበረው። እስቲ ነው አሁንም እንደዛ ነው የሚባለውና ይናገራሉ። የክሊን ያደረገው እሱ ነው እንደዚህ ያደረገ፣ የክሊን በዚህ እንደዚህ አድርጓታል፣ የክሊን አሳብዷታል፣ የክሊን በዚህ ወጣል፣ የክሊን እንደዚህ ይባላልና እስቲ ነው አሁንም እንደዛ ነው የሚባሉት። እውነት ለመናገር ስለሳቸው ምንም ትዝ ያለኝ ነገር የለም። ግን እሳቸው ከባድ ነገር እንደሚደርስባቸው አይቻለሁ። እና እንግዲህ አስቡ ማክሰኞ ዕለት ነው ይሄንን ያየሁት። ሐሙስ ነው የወጣሁት። ሐሙስ ነው ሶስተኛ ቀን ሐሙስ ወጣሁ እና ጥሩ ሁኔታ ላይ አይደለንም። ስለ ሀገራችን እንጸልይ፣ ስለ ዓለም እንጸልይ። እኔ ከማንም ተሽዬ አይደለም ያየው። በግልጽ የምነግራችሁ እኔ ያየሁት ነገር መሬት ላይ ወርቆ አያውቅም። አይደለም ሱባኤ ገብቼ ያየሁት ቀርቶ መዘክራቸው በዓላት ወርሃዊ በዓላት በነዛ ቀን እንኳን ካየሁ ይሆናል ከመሆን ወደ ኋላ አይልምና እናልቅስ፣ ስለ ሀገራችን ስለ ኢትዮጵያ እናልቅስ። ሌላው ፍስሐ ጊዮርጊስ ለእናታችን ለስውሯ ማርያም ወደ 9,000
ገቢ አድርጓል። እንዲሁም ደግሞ ለቡለን ቅዱስ ገብርኤል ቤተክርስቲያን ህንፃ ማሰሪያ እንዲሁም 9000 ገቢ አድርጓል። እህታችን ዝኑ እንዲሁ ለቅዱስ ሚካኤል ቤተክርስቲያን ማሰሪያ 10000 ገቢ አድርጋለች። በዚህ አጋጣሚ እህታችን ዝኑ የላከችልኝ ብር አለ ልካልኝ ነበረ። በዛ ላይ በጣም የምፈልገው በጣም ከምነግራችሁ በላይ የምፈልገው ገድለ ቅድስት አርሴማ የለኝም። አያችሁ፣ በጣም የምፈልገው በጣም እናታችን ቅድስት አርሴማ ጸሎቷን ለማድረስ እንገርማችሁ የቅድስት አርሴማ ትክክለኛው ነው ብዬ ትክክለኛ ያልሆነውን ነበር ከዚህ በፊት የገዛሁትና ሳይሆን ትክክል አይደለም። ከዛ ተውኩት። በጣም ፈልግ ነበረ። እግዚአብሔር አብዝቶ ይባርክሽ። ይሄው ይሄ አንቺ ነው የኔ ውድ እህት። ምን እንደምናገር አላውቅም፣ ምን እንደምልሽም አላውቅም። ትልቅ ስጦታ ነው ለኔ። እኔ ግን ይሄው ትልቅ ከዚህ ላይ የሌለ የለም። ገድለ ቅድስት አርሴማ አለ፣ ታምረ ቅድስት አርሴማ አለ፣ መልካ ቅድስት አርሴማ አለ። በአማርኛም በግዕዝም ነው ያለው። ይሄንን የበረታ የየለቱን ከዛ ውጭ በየወሩ መልካዋ አለ። በጣም የምፈልገው መጽሐፍ እንደ ህይወቴ እንደ አይኔ ብሌን የምፈልገውን መጽሐፍ እህታችን ዝኑ ናት የገዛችው እና እግዚአብሔር አብዝቶ ይባርክሽ። ይሄው በጣም ነው የማመሰግነው የሚለውን ነው። ሌላው ደግሞ ቅድስት አርሴማ ሱባኤ የገባሁት ደግሞ ወንድማችን ፍስሐ ጊዮርጊስ ብር ልኮ ነው። ከጎኔ ሆናችሁ እያገዛችሁኝ ያላችሁት በጉልበትም በብርም በጸሎትም እያገዛችሁኝ ያላችሁ ወንድሞቼ ከልብ ነው የማመሰግነው። እግዚአብሔር አብዝቶ ይባርካችሁ። እናታችን ቅድስት አርሴማ የልባችሁን መሻት ሁሉ ትፈጽምላችሁ። የርኩስ መንፈስን ሰይራ ሁሉ ቁርጥርጥ ቆምጥምጥምጥ አድርጋ ሲኦል ትክተትላችሁ። እሷን የሰጠን አምላክ የተመሰገነ ይሁን። ስለ በጎ ነገር ሁሉ የምትተጉ ወንድም እህቶቼ፣ እናት አባቶቼ እግዚአብሔር የሰማይ ቤታችሁን ዋጋ ይስጣችሁ። እውነት ለመናገር በጎን ስራ ለመስራት መባረክ መቀደስ ይጠይቃል፣ በጎነት ይጠይቃል። አሁን አይደለም ለቤተክርስቲያን አይኑ እያየ ከጣገቡ ለተራበው ወንድም እህት እንኳን ብጫቂ አንዲት ጉራሽ እንኳን ማጉረስ ስንቱ ነፍጎ ነው ያለው። ይሄ በሆነበት ላይ በሚሊዮን የሚቆጠር ለቤተክርስቲያን ማሰሪያ መስጠት፣ በሺዎች የሚቆጠር ለቤተክርስቲያን ማሰሪያ መስጠት፣ ለደካማ እህታችሁ ማገዝ፣ ይሄ ከቅንነት ነውና ድካማችሁ የሰማይ ቤት ዋጋን የሚያሰጥ ድካም ይሁን። የኔ ቢጤን በየወሩ መዘከር ቀልድ አይደለም። እንደ ስሙ እኮ የኔ ቢጤ ነው፣ የኔ ቢጤ ነው። የተራበችን አንጀት እንደ ማብላት የተባረከ ነገር ምን አለ? እኔ በዚሁ አጋጣሚ የምነግራችሁ የታዘብኩት በዝክር ላይ የታዘብኩት ዝክር ስትዘክሩ እንዲዳረስ እያላችሁ አንድ ጉራሽና ሁለት ጉራሽ የምትሆን ነገር አትዘክሩ። ለአንድ ሰው ለምን አትሆን? የሚያጠግበውን ዘክሩ። የሚያጠግበው ትልቁን ስትሰጣቸው ፊታቸው ላይ የምታዩት ደስታ እንዴት እንደሚጋባ ካሜራ እንደዚህ የምትይዙ በጣም የሚገርማችሁ እየዘከርኩኝ ስልክ ተደወለ። ስልክ ሲደወል ስልኩን አንስቼ እኔ ላወራ ነው ያነሳው። ለቀረጻ መስሏቸው እንዴት እንደዚህ ፊታቸውን እንደተሸፋፈኑ እንዴት እንደተሳቀቁ እንዲህ ነው ሰውነት እየዘገነነ። አትቅረጹ። ወንድማችን ፍስሐ ጊዮርጊስ ረጅም እድሜ ከጤና ጋር ከሙሉ ቤተሰብ ጋር ይስጥህ። እናታችን ቅድስት አርሴማ እቤታችሁ ገብታለችም አሁንም እጥፍ ድርብ የሆነ ደስታ ትስጥህ ነው የሚለው። ለሁላችሁ ትስጣችሁ። ከልብ ነው ማመሰግነው። ውድ የአብሳላት ቤተሰቦች ይህንን የአብሳላት ዩቲዩብን ቪዲዮቹን የገባችሁ እዩ፣ ላይክ አድርጉ። እንዲሻሻል እንዲስተካከል ደግሞ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አስቀምጡ። የአብሳላት ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ወስብሐት ለእግዚአብሔር። አመሰግናለሁ። ይቆያል።